በዓለማችን ላይ ትልቁ የባትሪ አምራች የሆነው ሲኤቲኤል ወይም ካትል ሶዲየም ባትሪዎችን እያመረተ ይገኛል። በፋብሪካም በማስ ፕሮዳክሽን እያመረታቸው እንደሚገኝ ከዚህ በፊት ዘግቤላችሁ ነበር። እውነት ነው፣ እነሱ ሶዲየም አየን ባትሪዎች ርካሾች ናቸው። ምክንያቱም አንዳንድ የማይተኩ ጥቅሞች አሏቸው። ከርክሰት አንጻርማ የማይተካ ጥቅም አለው። ነገር ግን አሁንም ቢሆን ትንሽ መተካት ያልቻለ ችግሮች አሉባቸው። የሶዲየም አየን ባትሪዎች የኃይል መጠናቸው ማለትም ኢነርጂ ዴንሲቲያቸው ከሊቲየም ያነሰ ነው። ሆኖም አዳዲስ ግኝቶች ሊቀየር እንደሆነ እየጠቆሙ ነው። እንደውም ትላንትና አንድ አዲስ ግኝት ተገኝቶ ለእናንተ አጋርቻችሁ ነበር። አንድ የህንድ ኩባንያ እንዳለው ጠጣር ሶዲየም አዮን የኤሌክትሪክ ተሽከርካሪ ባትሪዎችን ከ3000 በላይ ላይፍ ሳይክል እንዳላቸውና በ6 ደቂቃ 80% ቻርጅ ማድረግ እንደሚችሉ አሳውቋል። ይህንንም ዘግቤላችሁ ነበረ ካስታወሳችሁ። ነገር ግን የሶዲየም ባትሪዎች ከሊቲየም በበለጠ ፈጣን በሆነ ፍጥነት እየተሻሻሉ ይገኛሉ። በጀርመን የሚገኝ አንድ ትልቅ የምርምር ኩባንያ በሶዲየም አየን ጠጣር ባትሪዎች ላይ እየሰራ ሲሆን ይህም ከዛሬዎቹ ባትሪዎች እስከ 100 እጥፍ የሚበልጥ ኃይል መጠን ያለው ሊሆን እንደሚችል እየተናገረ ይገኛል። ይህ የማይታመን ቢመስልም ይህ እውነት ባይሆን እንኳን የኃይል መጠኑ ከዛሬዎቹ ባትሪዎች ወይም ከሊቲየም ባትሪዎች 10 እጥፍ እንኳን የተሻለ ቢሆን ይህ መላውን ፕላኔት ሙሉ በሙሉ የሚለውጥ ቴክኖሎጂ ነው የሚሆነው። በትራፊክ እንቅስቃሴ ውስጥና ለኤርፕሌን ወይም ለትራንስፖርት አገልግሎት ከቅሪተ አካል ነዳጆች ፍጆታ መጨረሻ ላይ እንደርሳለን። በእርግጥም 10 እጥፍ የተሻለ ቢሆን፣ ምክንያቱም የሶዲየም ባትሪዎች እጅግ በጣም ርካሾች ናቸው። ጨዋማ የሆኑ ባህሮችን በመጠቀም ብቻ ነው የሚመረጡት። በእርግጥም በዚህ ሁኔታ ውስጥ ምናልባት በ1 ወይም በ2 ዓመት ጊዜ ውስጥ የውስጥ ማቃጠያ ሞተሮች ሙሉ በሙሉ ይጠፋሉ። በሶዲየም እና ሊቲየም አየን ባትሪዎች ላይ የሚሰሩ ብዙ ኩባንያዎች አሉ። በጣም ብዙ ከመሆናቸው የተነሳ በአንድ ቪዲዮዎች ላይ ስማቸውን ጠቅሼ ልጨርስ ብል መጨረስ አልችልም። እጅግ በጣም ብዙ ናቸው። በዚህ ባትሪ ቴክኖሎጂ ላይ አድቫንስመንት ለመስራት እየሞከሩ ያሉት ከአፍሪካ እነ ደቡብ አፍሪካ እነ ሞሮኮ እነ ኬንያ የተለያዩ ቴክኖሎጂዎችን ለመፍጠር ጥረት እያደረጉ ነው። ኢትዮጵያ ጋር ያለው ዝምታ ብዙም ባይገባኝም የነዳጅ መኪና ላይ ስታክ ያደረግን ይመስለኛል። ነገር ግን አንድ ኩባንያ ቀልቤን ስቦታል። ተፎካካሪዎች ከሚሉት መጠን 40% የተሻለ ባትሪ ቴክኖሎጂ አመጣው እያለ ይገኛል። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። ስለ መኪና ማወቅ የምትፈልጉ ከሆነ የደውል ምልክቷን ተጫኑ። በፍቅር ነው የምጠይቃችሁ። የኤሌክትሪክ ባትሪ ቴክኖሎጂ ዕለት ዕለት እያሰማን ያለው አዳዲስ ነገር ነው። ብዙ ተቋማትም የኤሌክትሪክ መኪኖችን በማሻሻል ብዙ ነገሮችን እየሰሩ ይገኛሉ። እኔም እንደ ኢንጂነር ጎሳ እንግዲህ ለእናንተ ይሆናል ብዬ የማስበውን አዳዲስ ነገር በየዕለቱ እያዘጋጀውላችሁ እገኛለሁ። እኔን ማበረታታት የምትፈልጉ ሰዎች ካላችሁ ጥሩ ኮመንት ስጡ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በይበልጥም ደግሞ ዲስካስ ማድረግ እንችላለን። በውስጥ መስመር ስልኬን መጠየቅ ትችላላችሁ። አንዳንድ ሀሳቦችን ማንሳት እንችላለን። ባህላዊ የሊቲየም አየን ባትሪዎች የኃይል መጠናቸው ጥሩ ነው። ነገር ግን እንደ ኤርፕሌን ያሉ እንደ መርከብ ያሉ ትላልቅ ነገሮችን ለማንቀሳቀስ ይበቃሉ ወይ? በእርግጥም ጀልባዎች ለክብደታቸው ብዙም ስለማይጨነቁ አሁን ወደ ኤሌክትሪክ እየተቀየሩ ነው። ነገር ግን አሁንም ድረስ እንቆቅልሽ የሆኑት ትላልቅ ሄቪ ዲዩቲ ትራክ ስለተባሉ መኪኖችና ኤርፕሌኖችን እንዲሁም ትላልቅ አቅም የሚፈልጉ ኢነርጂ የሚፈልጉ ትላልቅ ማሽነሪዎችን ወደ ኤሌክትሪክ ለመተካት ከፍተኛ ጥረት እያደረጉ ነው። ትናንሾቹ የቻይና መኪኖች እንኳን ኒዮ እንኳን 1055 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችሉ ባለ 150 ኪሎዋት ሃወር ባትሪ ያላቸው መኪኖችን እያመረቱ ነው። ኦሬዲ የመኪኖቹ ነገር ያበቃለት ይመስለኛል። ከዚህ በኋላ ኢምፕሩቭመንት ረጅም ጉዞ እንዲጓዙ መኪኖቹን ማድረግ ነው እንጂ ኦሬዲ አፕላይ ተደርጎ በእርግጥም ተግባራዊ እንደሚውል ማሳያዎች እየታዩ ይገኛሉ በመኪኖች ላይ።
ይህንን የኢነርጂ ዴንሲቲ ችግር ለመቅረፍ በየሀገሩ የሚገኙ በፌዴራል ደረጃ የቁሳቁስ ምርምርና ሙከራ ተቋማት ተመራማሪዎች በጣም ብዙ ነገር እያመረቱ ይገኛሉ። በቅርቡም ናዚኮን የሚባል አዲስ የሶዲየም ልዕለ አዮን ወይም ሶዲየም አዮን ውስጥ በመካተት የሶዲየም አዮንን ኢነርጂ ዴንሲቲ ከፍ ማድረግ የሚችል ነገርን ከፈጠሩ በኋላ ነገሮች በጣም ብሩህ እየሆኑ ነው። ምናልባትም ከ1 ዓመት ከ6 ወር ምናምን በኋላ እነዚህ ነገሮች ይገለጣሉ ብዬ አስባለሁ። በዚህ ናዚኮን በሚባል አዲስ ኤሌመንት መሰረት እንግዲህ ትላልቅ ባትሪዎች ይመረታሉ ተብሎ እየተጠበቀ ይገኛል። በእርግጥም ይሄ ናዚኮን የተባለው አዲስ የሶዲየም ልዕለ አዮን አስተላላፊ በጣም አሪፍ ሪዘልት እንዳመጣላቸው ብዙ የባትሪ ቴክኖሎጂ ላይ የሚሰሩ ተቋማት እየገለጹ ይገኛሉ። በጣም የሚገርማችሁ የቻናል ቤተሰቦች ዛሬ የሰማነው ነገር ናዚኮን ከተባለው እንግዲህ ኤሌመንት ጋር ተያይዞ ይህ ጠጣር ኤሌክትሮላይት በክፍል ሙቀት ውስጥ በጣም ከፍተኛ የአዮኒክ ኮንዳክቲቪቲ የሚያቀርብ ሲሆን ከሊቲየም አዮን ባትሪዎች የበለጠ ዘላቂ መፍትሄ እንደሚሆን ሳይንቲስቶች እየተናገሩ ይገኛሉ ማለት ነው። ትናንትናና ከትናንት ወዲያ ካስተዋወቅኳችሁ ከህንዱ ቴክኖሎጂ ጋር በጣም የሚዛመድና የዛሬው ደግሞ በጣም ኢነርጂ ዴንሲቲው ከፍተኛ የሆነ አዲስ ኤሌመንት መገኘቱን የሚያበስር ነው። ቶዮታ የ2026ቱን RAV4 ለሽያጭ አቅርቦ ዓለምን እያስደመመ ነው። በእርግጥም ቶዮታ መኪና መረተ ከተባለ ምርጥ ነገር እንደሚሰራ ምንም ጥርጥር የለውም። ከጥራት እስከ ብቃት ያሟሉ መኪኖችን ያመርታል። ለዚህም እኮ ነው የኢትዮጵያ ሕዝብ ቶዮታ ውስጤ ነው የሚለው። በእርግጥም አዲሱ የቶዮታ ሞዴል እጅግ አስደናቂ ነገሮችን አካቶ በፉል ሃይብሪድ እንዲሁም በፕለጊን ሃይብሪድ ወደ ገበያው ተቀላቅሏል። አስደናቂ ነው። በተለይም የ2025ቱና የ2026ቱ ልዩነቱን ስትሰሙ ደግሞ እጅግ ትደነቃላችሁ። ቶዮታ RAV4 2026። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። አስደናቂው ቶዮታ RAV4 2026 ሞዴሉ ለእይታ በመቅረብ ብዙዎችን እያስደመመ ይገኛል። ያካተታቸው ነገሮች ደግሞ እጅግ ምርጥ ያስብሉታል። በእርግጥም መኪናን ቶዮታ ይስራው። ቶዮታ የ2026ቱን ቶዮታ RAV4 ለሽያጭ አቅርቦ ዓለምን እያስደመመ ነው። ቶዮታ መኪና ሰራ ከተባለ እኮ በእርግጥም ምርጥ መኪና እንደሚሰራ ማንም የሚጠራጠር አይኖርም። ቶዮታ RAV4 2026 ዓለም እየተነጋገረ ነው። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። እንደምትመለከቱት ቶዮታ RAV4 በሃይብሪድ እንዲሁም በፕለጊን ሃይብሪድ ለሽያጭ ቀርበዋል። ከቀድሞው የ2025 ሞዴል ምን የተለየ ነገር አለው? እሱን ሁሉ አብራራላችኋለሁ። እንደነገርኳችሁ ከእናንተ የሚጠበቀው ላይክ፣ ሰብስክራይብ ማድረግ ብቻ ነው።